የተለያዩ የሙያ ዘርፍ ውስጥ ተሰማርታችሁ የምትኖሩ ሰዎች ለእናንተ መልካም ዜና አለ። ዛሬ የምንመለከተው ደግሞ ስለ ክሮስ ፕላትፎርም ፕሮሞሽን ነው። ሰላም፣ እንዴት ናችሁ? ህሊና ነኝ። ቻሌንጅ ጀምረን ነበረ በቲክታክ ላይ። ቻሌንጁን እየተከታተላችሁ ያላችሁ ሰዎች አንድ ነገር እየተባበራችሁኝ አይደለም። እሱ ምንድነው? ኮሜንት እየጻፋችሁ አይደለም። ምን እንደሚያስፈልጋችሁ ምን መስራት እንዳለባችሁ ኮሜንት ላይ እየጻፋችሁ አይደላችሁ። ለመጀመሪያ ጊዜ ደግሞ ይህንን ቪዲዮ እያያችሁ ያላችሁ ሰዎች ቻናሉን ሰብስክራይብ በማድረግ ጀምሩና ቻሌንጆቻችን ለ3 ወራት የሚቆዩ ናቸው። በቲክታክ እንዴት ገንዘብ መስራት እንችላለን የሚሉ ሲሆን ስለተለያዩ ርዕሰ ጉዳዮች እያነሳን እንወያያለን። ከነዛ ውስጥም ስለ ብራንድ ስፖንሰርሺፕ እና የመሳሰሉ ርዕሰ ጉዳዮችን አንስተን አውርተን ነበረ። ቪዲዮውን ወደታች ወረድ ብላችሁ ማየት ትችላላችሁ። የዛሬው ርዕሳችን ደግሞ ስለ ክሮስ ፕላትፎርም ፕሮሞሽን ነው። ሁላችንም የተለያዩ ሙያ አለን። መምህራን ልንኖር እንችላለን፣ የማዳም ቅመሞች ልንኖር እንችላለን፣ ሹፌሮች ልንኖር እንችላለን። በተለያዩ ሙያ ውስጥ ያለን ሰዎች ልንኖር እንችላለን። ምን እናደርጋለን ማለት ነው? ሙያችንን ለማህበረሰቡ ማጋራት ማለት ነው። በጣም የኛን ሙያ የሚፈልጉ ሪሰርች የሚያደርጉ ሰዎች አሉ። ለምሳሌ አንድ ነገር የኔን ታሪክ ልንገራችሁ። እኔ ቤት ውስጥ ይሄ ማብሰል ላይ ምናምን ቤተሰቦቼ እንደዛ አላሳደጉኝም። በማብሰል ዙሪያ ምናምን እያበሰልኩ አልኖርኩም። ከዩኒቨርሲቲ ከወጣሁ በኋላ ስራ ይዤ ለብቻ መኖር በምጀምርበት ሰዓት ላይ ለካ ማብሰል አለብኝ። ለማብሰል በጣም ብዙ ነገር ያስፈልገኛል፣ ችሎታ ያስፈልገኛል፣ መጠቀም ያሉብኝ ቅመማ ቅመሞች አሉ። እኔ ምንም ማውቀው ነገር የለም። ስለዚህ እያንዳንዱን ነገር የተማርኩት እያንዳንዱን ነገር ያወቅኩት ከየት ነው? ከዩቲዩብ ነው ማለት ነው። እህቶቻችን ወንድሞቻችን ምን ያደርጋሉ? ሙያቸውን ለማህበረሰቡ ሼር ያደርጋሉ ማለት ነው። ለምሳሌ ቅመማ ቅመም እንዴት ይዘጋጃል፣ በርበሬ እንዴት ይዘጋጃል፣ ይሄ ሙያ ነው። ይህንን ሙያ እነሱ አምጥተው ባያደርጉ ኖሮ እኔ ለመልመድ በጣም እቸገራለሁ ማለት ነው። ልክ ተመሳሳይ የማዳም ቅመሞች ለምሳሌ ባላችሁበት ሀገር ምን አይነት ባህል እንዳላቸው፣ ምን አይነት ቋንቋ እንደሚጠቀሙ፣ ምን አይነት ያለባበስ ዘይቤ እንዳላቸው፣ ያኗኗር ዘይቤ እንዳላቸው በተለያዩ ቪዲዮዎች እየመጣችሁ ልትነግሩን፣ ሼር ልታረጉን፣ የገጠማችሁ ነገር ሼር ልታረጉን ትችላላችሁ ማለት ነው። ይሄ እናንተ ባላችሁበት ሁኔታ ላይ የተመሰረተ ስለሆነ ወደ እናንተ ሀገር መምጣት የሚፈልግ ግለሰብ ምን ያደርጋል ማለት ነው? ወደ ሳውዲ ለመሄድ ምን ያስፈልገኛል? ምን መልመድ አለብኝ? ባህላቸው ምንድነው? ያኗኗር ዘይቤያቸው ምንድነው? ማድረግ የሌለብኝ ነገር ምንድነው? ማድረግ ያለብኝ ነገር ምንድነው? እነዚህን ሁሉ ምን አድርጎ ነው የሚመጣው? ሪሰርች አድርጎ በጣም ተዘጋጅቶ አውቆ ነው የሚመጣው። ስለዚህ ምን አይሆንበትም ማለት ነው? አዲስ አይሆንበትም ማለት ነው። ስለዚህ እናንተ at the same time ምን አደረጋችሁ? ገንዘብ ሰራችሁ ማለት ነው። ሌላው ደግሞ ባህላዊ ምግባቸውን ማብሰል እንዴት እንደሚችሉ ሲመጡ እንዳይቸገሩ ማድረግ ትችላላችሁ። እያበሰላችሁ ምናምን እግረ መንገዳችሁን ነው ያንን የምታደርጉት። ጆርኒያችሁን ሼር የምታደርጉልን ማለት ነው። ስለዚህ እንዴት ነው ማብሰል ያለባቸው? ስማቸው ምንድናቸው? የሚያስፈልገው ኢንግሪዲየንት ምንድነው? ሬሲፒዎቹ ምንድናቸው? ያላችሁ በየጊዜው የተለያዩ ቪዲዮዎችን ብትቀርጹላቸው እነዛ ሰዎች ሲመጡ ግራ አይጋቡም። ላክ ኦፍ ኮንፊደንስ አይሆንም። ስለዚህ በጣም በሚገርም ሁኔታ ይሰራሉ ማለት ነው። ሌላ እንደ ምሳሌ ላነሳላችሁ የምችለው ነገር ለምሳሌ አሁን ማዳማችሁ የምትጠቀማቸው የላይፍ ስታይሎች አሉ። ለፀጉሯ የምትጠቀማቸው ሊሆን ይችላል፣ ለውበቷ የምትጠቀማቸው ሊሆን ይችላል። በተለያዩ አጋጣሚ ስኪን ኬርዋ መታጠቢያዋ ምንድነው? ለዚህ የምንጠቀመው ይሄንን ነው። ማታ ማታ መጠቀም ያለብን ፒጃማዎች እነዚህ ናቸው። ለእራት ወይም ለስራ የምንጠቀማቸው ልብሶች እነዚህ ናቸው። በመታጣጥፉበት ሰዓት ያቺን ሪከርድ አድርጋችሁ መልቀቅ ማለት ነው። ሀሳቡን እናንተ ተጨነቁበት። እናንተ እንዴት አድርጌ ለስራ ብላችሁ ነው መጨነቅ ያለባችሁ። ይህንን ነገር ሀሳብ ሳነሳላችሁ በጣም ብዙ ሰው እኮ ሰርቶታል፣ ቢዝነሱ ላይ እኮ በጣም ብዙ ሰው አለ ልትሉኝ ትችላላችሁ። ነው ወይ? ያልተሰራ ምንም አይነት የአይዲያ አይነት የለም። እመኑኝ፣ ሁሉም አይዲያዎች ተሰርተዋል። ከእናንተ የሚጠበቀው ምንድነው? የራሳችሁን ቀለም አድ ማድረግ ነው። የራሳችሁን ቀለም ብቻ መጨመር ነው። በንግግራችሁ ሊሆን ይችላል፣ በሐሳቦች ሊሆን ይችላል፣ ወይ ደግሞ ቪዲዮ አቀራረጻችሁ ሊሆን ይችላል። የራሳችሁን ቀለም ብቻ ነው የምትለዩት እንጂ ያልተሰራ ርዕሰ ጉዳይ የለም። ስለዚህ አትሸወዱ። ለምሳሌ አሁን የተለያዩ ሹፌሮች ልትኖሩ ትችላላችሁ። ይሄንን ቪዲዮ ብዙዎቹ የሚያደርጉት እንዴት ነው? የሆነ ሙዚቃ ከጀርባ ሊፕሲንግ በመግባት ምናምን ነው ቪዲዮ የምትሰሩት። ኖ ዌይ። ከሰራችሁ አልቀረ ወደ ገንዘብ ነው መቀየር ያለባችሁ። ቢ ዋይዝ ጋይዝ። ስለዚህ
የሚያስፈልጋችሁ ብቸኛው ነገር ኤዲቲንግ መማር ብቻ ነው እንጂ እንዴት እንነዳለን፣ እንዴት የመኪና አይነቶች ለምሳሌ አሁን እኔ ምንም የመኪና አይነት አላውቅም፣ ስሞቻቸውን አላውቅም። ስለዚህ እንደው ብሎልኝ መኪና ልገዛ ብል መጥቼ ሪሰርች ማረገው የትኛው ብራንድ ነው ቆንጆ፣ ከአንደኛው ብራንድ ከሌላኛው ብራንድ የትኛው ያመዝናል ምናምን የሚሉትን ነገሮች መጥቼ ላይ የምችለው ሶሻል ሚዲያ ላይ ብቻ ነው። ሲቀጥል ደግሞ እዛ ትምህርት ቤት መንጃ ፈቃድ በማወጣበት ሰዓት ልማር የምችለው ፕራክቲስ ነው ለተወሰኑ ሰዓቶችና ለተወሰኑ ወራቶች ነው። ሁሉም ሰው ደግሞ በፍጥነት ላይማር ይችላል፣ በፍጥነት ላያውቅ ይችላል። እሱም ብቻ ሳይሆን መኪና በሚበላሽበት ሰዓት እንዴት ማስተካከል እንዳለብኝ፣ ባለሙያ ሳልጠራ እንዴት ፊክስ ማድረግ እንዳለብኝ፣ ገንዘብ ሳላወጣ ነገሮችን በራሴ ማስተካከል እንዳለብኝ ብቸኛው ልትረዱን የምትችሉት እናንተ ናችሁ። ስለዚህ የሆነ ሙዚቃ ከጀርባችሁ አስቀምጣችሁ ቪዲዮ ከምትቀርጹ ማድረግ ያለባችሁ ምንድነው ሙያችሁን አጠቃላይ ሰዎች ኢንትረስትድ የሆኑበታል ብላችሁ የምታስቡትን ነገሮች በሙሉ ምን ማድረግ ነው፣ እንደ ሙያ ለኛ ምን ማድረግ ነው፣ ሼር ማድረግ ማለት ነው። ከዛ ቲክታክ ላይ የሆነ ማህበረሰብ ቢውልድ ታደርጋላችሁ። ያንን ማህበረሰብ ወደ ዩቲዩብ ሊሆን ይችላል፣ መላእክት ሊሆን ይችላል። ያንን ወደ ገንዘብ ቀየራችሁት። ከናንተ የሚጠበቀው ብቸኛው መንገድ ምንድነው? በምታደርጉበት ወይም በምትሰሩበት አጋጣሚ ብቻ ነው ያንን የምትሰሩት። ሆን ብላችሁ ኢንቨስት አድርጋችሁ አይደለም ያንን የምትሰሩት። ስለዚህ ከናንተ የሚጠበቀው ነገር ምንድነው? ኤዲቲንግ መማር ብቻ ነው ከናንተ የሚያስፈልገው። ኤዲቲንግ ለመማር ደግሞ ምንም ከባድ ነገር የለም። አስፈላጊ ከሆነ ቪዲዮ ሰራላችኋለሁ። በጣም ኢዚሊ ለቢግነር ለጀማሪዎች ሊሆን የሚችል ኤዲቲንግ እኔ ለእናንተ ቀርጬ እለቅላችኋለሁ። የምትፈልጉ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። ለምሳሌ ሹፌሮች ምን ማድረግ ትችላላችሁ? ቶፕ 10 ብላችሁ የመኪና ብራንዶችን ብታስተዋውቁ የመኪና ባለቤቶች እናንተን እንደ አድቨርታይዚንግ ወይም ደግሞ እንደ ማስታወቂያ ሊጠቀሙባችሁ ይችላሉ። በዛው ገንዘብ ሰራችሁ ማለት አይደለ? ከዛ ደግሞ እያንዳንዳቸውን ቦዲያቸው ምን ይመስላል፣ ምን አይነት ዘይት ይጠቀማሉ፣ ያላቸው አድቫንቴጅ ምንድነው፣ ዲስአድቫንቴጅ ምንድነው፣ በምን ያህል ዋጋ ልናገኝ እንችላለን ገበያ ላይ ያለው፣ በቃ እንዲህ ያላችሁ እያሰፋችሁ ምን ማድረግ ነው? ራሳችሁን ቢውልድ ማድረግ፣ ሶሻል ሚዲያችሁን ቢውልድ ማድረግ ነው። በዛ ውስጥ ምንን ትጠቀማላችሁ? ዩቲዩብን ትጠቀማላችሁ ማለት ነው። ሌላኛው ምሳሌ ደግሞ በጣም ደስ የሚለኝና መወደው እና በጣም ብዙ ሰው ይቸገርበታል ብዬ የማስበው ነገር የትኛውም መምህራን ልትሆኑ ትችላላችሁ፣ ነርሶች ልትሆኑ ትችላላችሁ። በጣም ላይፋችሁ ሀስል ነው። በጣም ገንዘብ ለማግኘት በጣም ትቸገራላችሁ። ስፔሻሊ መምህራንና ነርሶች ከአንድ ሆስፒታል ወደ ሌላ ሆስፒታል ሌሊቱ ሙሉ ሲሰሩ ነው የምታድሩት። መምህራን ደግሞ ተማሪ በማስጠናት ሊሆን ይችላል፣ ትምህርት ቤት ላይ ረጅም ጊዜ በማሳለፍ ሊሆን ይችላል። ገንዘብን ታባክናላችሁ። ምን ማድረግ ነው ከናንተ የሚጠበቀው? በምታስተምሩበት ሰዓት ሪከርድ ማድረግ ነው። ለምሳሌ ዳንኤልን አይታችኋል አይደለ? መምህር ዳንኤል ሰው በሚያስተምርበት ሰዓት ብቻ ሬክ ያደርጋል፣ ከዛ ያንን ይፖስታል ማለት ነው። which is good። በጣም ነው ቪዲዮ ቫይራል ይወጣለት፣ ሰው በጣም ያየዋል ማለት ነው። ያንን የናንተን ሌሰን የሚፈልግ አካል አለ። ለምሳሌ አሁን የማትስ ካልኩሌሽን ምናምን በአብዛኛው ኢትዮጵያ ስለሚቸግረው ብዬ ነው ይሄንን ምሳሌ የምሰጣችሁ። እያንዳንዱን ኤግዛምፕሎች እያንዳንዱን ሌሰኖች እያነሳችሁ ብትሰሩላቸውና ተማሪ ያንን በደንብ ቢያይ ከዛ በኋላ ኦኬ መምህር አለች እኮ ለምን ወደ ዩቲዩብ አልሄድም፣ ለምን ሄጄ አላየውም ብሎ እናንተ ጋር መተዋያል። መልሱን ግን አደራ እንዳትናገሩላቸው። ስለዚህ ከአንድ ሆስፒታል ወደ ሌላ ሆስፒታል በጣም ተሰቃይታችሁ ነው ገንዘብ የምትሰሩት። ስለዚህ ሰው ደግሞ ከጤና ጋር በተገናኘ በጣም ብዙ ችግር አለበት እና ደግሞ በጣም መስማት ይፈልጋል። ስለዚህ የራሳችሁን ቀለም ብቻ አድ አድርጋችሁበት ጆርኒያችሁን ለኛ ሼር እያደረጋችሁልን ምን ማድረግ ትችላላችሁ? ቪዲዮ ሜክ ማድረግ ትችላላችሁ። ያንን ማህበረሰብ ቢውልድ ያደረጋችሁ ቲክታክ ላይ ወደ ዩቲዩብ ይዛችሁ መምጣት ነው ከናንተ የሚጠበቀው ማለት ነው። በነገራችሁ ላይ እንደዚህ ብዬ ሳነሳላችሁ እኔ በጣም በትንሽ ምሳሌ ነው የማነሳላችሁ። እናንተ ሰፋ አድርጋችሁ በሚገባችሁ መልኩ ቁጭ ብላችሁ አስባችሁ ምንድነው እኔ ያለኝ ሞያ፣ ምንድነው ማድረግ የምችለው፣ ምንድነው መስራት የምችለው፣ እኔ ምንድነው ያለኝ ሞያ፣ ምንም ኢንቨስት ሳላደርግ ራሴ ዝም ብዬ እግረ መንገዴን እየቀረጽኩኝ ሼር ላረገው የምችለው ነገር ምንድነው?
ከሌላኛው ሰው ደግሞ የኔን አቴንሽን እንዲያገኝ ትኩረት እንዲያገኝ ማህበረሰቡ ጋር እንዲደርስ የራሴን ቀለም እንዴት ነው አድላረግበት የምችለው ብላችሁ ማሰብና ማሰብ ብቻ ነው የሚጠበቅባችሁ ማለት ነው። በጣም ኢዚ ነው፣ እግረ መንገዳችሁን የምታረጉት ነገር ነው። ሰው በዚህ መልኩ ነው ህይወቱ እየተቀየረ ያለው ማለት ነው። ሲቀጥል ደግሞ እነዚህ ነገሮች ሳነሳላችሁ ናት ኦንሊ ስለ ዩቲዩብ ብቻ አይደለም እያወራ ያለሁት፣ ስለ ቲክታክ ብቻ አይደለም እያወራ ያለሁት ማለት ነው። ሶ እናንተ ለምሳሌ የቤት ውስጥ ስራዎችን በመሰሩበት ሰዓት ሊሆን ይችላል፣ ኦር ደግሞ ሹፌሮች ቅድም እንዳልኩት ሊሆን ይችላል፣ የመኪና ባለቤቶች ሊሆኑ ይችላሉ። እነዚህ የዘይት ጋዝ ምናምን የሚሸጡ ሰዎች አላቅም ስሙን በትክክል ልበለው፣ እነሱ ሰዎች አድቨርታይዚንግ ሊጠይቋችሁ ይችላሉ። የመኪና እጥበቶች እናንተን እንደ አድቨርታይዚንግ ሊጠቀሙባችሁ ይችላሉ። ፓርኪንጎች እናንተን እንደ አድቨርታይዚንግ፣ ብቻ ሰፊ ነው መንገዱ። እኔ ሙያ ውስጥ ስለሌለው ከናንተ የተሻለ ምሳሌ ልሰጥ አልችልም። ሰው ከናንተ የሚጠበቀው ማሰብና ማሰብ ብቻ ነው። እግረ መንገዳችሁን የምታደርጉትን ነገር ሬክ አድርጋችሁ መልቀቅ ነው። የዛን ያህል እንትን አይጠበቅባችሁም። ለምሳሌ አሁን ባላችሁ ስልክ መጀመር ትችላላችሁ። ቲክታክ ስክሮል ያደርጋችሁበት አይደለ? በሱ ስልክ ራሱ ጀምረው። ሌላው ምሳሌ ላይት ምናምን አያስፈልጋችሁም። ለምሳሌ አሁን በመነጽሬ ውስጥ አምፖል እያያችሁ ነው አይደለ? ስለዚህ ሪንግ ላይት ምናምን እዛ ጋጋታ ጋር መሄድ አይጠበቅባችሁም። በ60 ብርና በ70 ብር ብቻ ገዝታችሁ ቤት ውስጥ የምትቀርጹ ሰዎች መጠቀም ትችላላችሁ። ከዛ ውጭ ሆናችሁ የምትቀርጹ ሰዎች ደግሞ የፀሐይ ብርሃንን በደንብ በመጠቀም ስፔሻሊ ጠዋት ወይ ማታ ፀሐይ በደንብ ትኖራለች አይደለ? በዛ ቅርጽ አድርጋችሁ በጣም ቆንጆ ኤዲቲንግ ምናምን ጨመርመር አድርጋችሁበት መልቀቅ ትችላላችሁ። የዛሬው ርዕሰ ጉዳያችን ይሄንን ይመስል ነበረ። ጠቅላላ አድርጌ ሳስቀምጥላችሁ በየትኛው ሙያ ውስጥ ያላችሁ ግለሰቦች ያንን ሙያ የራሳችሁን ቀለም አድርጉበትና ከዛ ለማህበረሰቡ አድርሱ። ማህበረሰቡ በጣም ይፈልጋል። ከእናንተ የሚጠበቀው ትዕግስትና ትዕግስት ብቻ ነው ማለት ነው። እንግዲህ እንደ ሁልጊዜው አድቫንቴጅ እና ዲስአድቫንቴጅ አንስተን እናወራለን። አድቫንቴጁ ምንድነው? እናንተ ምንም አይነት ኮስት አታውጡም። እግረ መንገዳችሁ ነው የምትቀርጹት፣ ሞያችሁ ነው፣ ደስ እያላችሁ የምታረጉት ነገር ነው እና ደግሞ ምንም አይነት ጊዜ ምናምን አያስፈልጋችሁም። እየነዳችሁ ከሆነ ስለ አነዳድ ነው የምታስተምሩን። የሆነ ማሽን እንትን ምንድነው እሱ እያበሰላችሁ ከሆነ እያበሰላችሁ ነው ቪዲዮ የምትቀርጹልን። ከመኪናው ሆነ ኤሌክትሮኒክስ ነገር እየነካካችሁ ከሆነ ያንን ቀርጻችሁልን ነው የምትለቁት። ምንም ኮስት አያስፈልጋችሁም። ምንም አይነት ጊዜ አትጠቀሙም ማለት ነው። ሌላው ዲስአድቫንቴጁ ደግሞ ሌሎች ኮንተንት ክሬተሮች ልክ እንደናንተ ተመሳሳይ ቪዲዮ የሚቀርጹ ሰዎች ሊኖሩ ይችላሉ። which means እናንተ ተፎካካሪ ናችሁ ማለት ነው። ማህበረሰቡ ጋር እንዴት መድረስ እንዳለባችሁ በደንብ ማወቅና ብልህ መሆን አለባችሁ ማለት ነው። እንግዲህ የዛሬው ቪዲዮአችን ክሮስ ፕላትፎርም ፕሮሞሽን ነው። እውቀታችንን እና ልምዳችንን በመጠቀም ሼር በማድረግ ነው የተማማርነው። እኔንም ማበረታታትና አፕሪሼት ማድረግ የምትፈልጉ ሰዎች ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ።